ታውቃታለሽ እና ውዱ ባሌ እኮ ቆይ እሱንማ ልንገርሽ ስሚኝማ እኔና ውዱ ባሌማ የተገናኘ ነው ሰው ቤት ነበረ የምንሰራው እና እላቸዋለሁ ሰው ቤት ነበረ የምንሰራው ከዛም በኋላ እዛው ነው የተጣባበስ ነው እንደዚሁ አበሻ ቀሚስ ምናምን ነበረ የምንሰራው እዚሁ ዱባይ ላይ እዚሁ ነው የማውቀው የሆነ ሰው ነበር ያስተዋወቀኝ እግዚኦ ምን ሆኖ ነው ሰውየው ከዛን እዚሁ ነበረ ተገናኝተን ደሞዝ ነበረ ቢከፈል የኔ ደሞዝ ስንት ነው የኔ ደሞዝ 1200 ነው የሱ ደሞዝ 1000 ነው 1000 እንትንም አለው ከዛን እሱ በለጠኝ ሹፍርና ሲጀምር እሱ 2000 አለ እና ምን ነው ነው ደሞዝ ከዛን ወደዋ እሱ ሹፌር ሆነ ከ1000 2000 ምናምን ገባ ከዛን እኔም ኮሚሽን ነበረኝ እየሰራን ከዛን ከሰው ቤት ወጣው የራሴን ስራ ጀመርኩ እሱ እየሰራ የሰው ቤት ኮንትራቱን ሲጨርስ ወጣ አብረን መስራት ጀመርን የሱቅ የቆመው በሱ ነው ወዲ በእኔ መሸጥ ብቻ መሰለሽ እቃ ሳይመጣ ይሸጣል በሱ ነው የቆመው ወዲ ዋለንገርሽ ብዬ ነው እሺ የምትፈልጉትን ሰው የመውደድ መብት አላችሁ ኦኬ ከዛ በተረፈ ግን ሀገር ምድሩ የሚያጉዳይ ነው ያስታውቃል እኮ ፎቶም አለ ማስረጃ አለ ምንሽ ቢነጋል ነይ